ኧረ ጉድ ይሄ ሀሳብ ለምንድን ነው ቆይ ባለፈው ያልመጣልኝ እኮ ነው በጣም የቆጨኝ እስከዚህ እኮ እና እንደ ሚስተር ቢስት እንደ ሌሎች ዩቲዩበር በጣም የረጠበ ገንዘብ ረብጣ ገንዘብ የምንከፈልበት ደረጃ ላይ ነበር እውነት የምንኖረው ማለት ነው አሁን ይሄ ሀሳብ ሲመጣልኝ በጣም ነው እንኳን የምር በጣም ነው ደስ ያለኝ ሀሳቡ ምን እንደሆነ ታውቃላችሁ በአለማችን ላይ በጣም ከሚከፍሉ ፕላትፎርሞች ውስጥ አንደኛው ዩቲዩብ ነው ዩቲዩብ ላይ ደግሞ ተከፋይ ለመሆን 4000 ታይም ዋች እና 1000 ፎሎወር ማለትም 1000 ሰብስክራይብ ያስፈልጋል መጀመሪያ ሞኔታይዜሽን ለማስደረግ ለዛ ደግሞ እንደ ጀማሪ ዩቲዩበር በጣም አዝጊ ነው 1 አመት 2 አመት ላይ ሊቆይ ይችላል 1000 ፎሎወር እና 4000 ታይም ዋች ለማግኘት ነገር ግን ከተተባበረ አንድ ላይ ከሆነ 15 ቀን አይፈጅም የምረ ነው የምላችሁ 15 ቀን ሞኔታይዜሽን ለማስደረግ ማለት ነው ዝም ብለ ቀለል ያለ ቪዲዮ እንለቃለን አንድ ላይ እዚህ ግሩፕ ክሬት አድርገን ማለት ነው በቴሌግራም ላይ ክሬት ግሩፕ ካደረገን በኋላ ሁላችን እዛ ላይ በሰዓት ተሰብስበን ወደ ያንዳንዱ ሰው በዩቲዩብ ገጽ ላይ የሄደን ሰብስክራይብ እንደራረግና ባንድ 1000 ሰብስክራይብ እና 4000 ታይም ዋች ካገኘን በኋላ ሞኔታይዜሽን እናስደርጋለን ከዛ በኋላ ደስ የባለበት ቀን የተለያየ ቪዲዮ መልቀቅ ነው አባቴ ዳይ ዶላር ይቆጥርልሃል ማለት ነው 18 ይሄ ሀሳብ መጀመሪያ በመጣ ኢቭን የዛሬ 1 ወር 2 ወር ሀሳቡ በመጣልን ማለት ነው የዚህ የምረው ነው መላችሁ ተከፋይ ነው ነበር አሁን ወቅታዊ ቴሌ በጣም ዳታ እየጨመረ ስላለን ለዚህ ለምናወጣው ዳታ ሽፋን ብናገኝ የተሻለ እንደሆነ በማሰብ ነው ይሄን ሀሳብ ያመጣው በዚህ ሀሳብ የተስማማችሁ ካላችሁ በባው ላይ ባስቀመጥኩ ሊንክ ጆይን ብላችሁ ቴሌግራም ላይ ግቡ አንድ ላይ ተሰብስበን ምን ያህል ሰው እንደሆነ ከዛ በኋላ ወደ ስራ እንገባለን አይን ሀሳብ የወደዳችሁ ካላችሁ እባካችሁ አካውንትን ኮፒ ሼር ሊንክ አድርጉ ሀሳብ ካለ በኮሜንት ላይ ግለጹ ለዚህ አንድ ላይ ሆነን እንለወጣለን ደስ ብሎኛል እስኪ ደስ ያላችሁ ካላችሁ ግቡ እንጀምር ገደብ አያስፈልግም መለወጥ ዛሬ ነው ነገ የለም አባቴ ነገ ሌላ ቀን ነው ዛሬ ነው መጀመሪያ ያለብን ጊዜ ለምን እንላለን ግን ስክሮል አድርገን ለማየት ጊዜ አለ ለመስራት ጊዜ ለምን እንላለን ቪዲዮ ቁጭ ብለን የሰው ቪዲዮ ያየን ሰዓት ለመጨረስ ጊዜ አለ አረ እስኪ እናሰራ እንጠቀምበት ነፃ የሚሰጥ ገንዘብ ነውና ተጠቅመን ጭንቅላታችን ቅል የተሸከምነው ቅላችን ተጠቅመን መቸርቸር አለብን ሁሌ የተቸረቸረን አንኖር ፕሊዝ ሀሳቡ የተመቸሰው ካለ እባክዎን ጊዜን አትፍጅ ይሄው ባዮ ላይ ሊንክ አስቀምጫለሁ ግባ ቴሌግራም ላይ ጆይን በል ላልደረሰ ሰው ለጓደኛ ሼር ያደረግ አደርስ በአንድ ጊዜ ነው የምንለወጠው ብራዘር ዩቲዩብ ባለም ላይ አሁን ረብጣ ዶላር ከሚከፍሉ ፕላትፎርም ውስጥ አንደኛ እንደሆንክ ታውቃለህ ለዛ ዩቲዩብ አካውንት ያልከፈታችሁ ክፈቱ ቀለል ያለ ቪዲዮ ሲሩ ልቀቁ ሁላችን አንድ ላይ ተሰብስበን ሰብስክራይብ እናደርጋለን ቪዲዮን ያየን 1000 ሰብስክራይብ ሞላ ማለት አባቴ ሌላ ደረጃ ላይ የደረሰ ነው ማለት ነው ያ ሀሳብ የተመቸው ሰው ካለ ሌትስ ጎ